ሽፍታ ላለባችሁ፣ ጥቋቁር ነጠብጣብ ላለባችሁ፣ ወዛን ፊት ለሆናችሁ፣ አይናችሁ ጥግ ላይ የአፋችሁ ጥግ ላይ ያለ እድሜያችሁ እየተሸበሸበባችሁ ላላችሁ እህት ወንድሞቼ በጣም ጠቃሚ የሆነ ሽታው ማራኪ ቀላል በቤት ውስጥ የሚዘጋጅ የፊት ማስክ ነው ይዤላችሁ የመጣሁ። ወደ አሰራሩ የተጠቀምኩት 1 ማንኪያ ሩዝ ነው። ምክንያቱም ሲበስል ስለሚበዛ ወዛን ፊት የሆኑን ሰዎች ፊታችን ሴንሲቲቭ ስለሆነ የምናዘጋጀው ማንኛውም ማስክ ንጽህና ሊኖረው ስለሚገባ ሩዜን 2-3 ጊዜ አጥቤዋለሁ ማለት ነው። ሩዝ ብዙ ጠቀሜታ አለው። አጥቤ ወደማበስለው ዕቃ ከገለበጥኩኝና ከጣድኩኝ በኋላ ብርቱካንም ለምሰራው ማስክ አስፈላጊ ስለሆነ ብርቱካኔንም እጥብ አድርጌ ቆራረጥኩኝና የሚበላው ለልጆቼ ልጫጩን ደግሞ ለኔ ተጠቀምኩት ማለት ነው። ሩዝ ውስጥ አብሮ እንዲበስል ከተትኩት። በደንብ መብሰል አለበት። ሙክክ ካለ በኋላ ወደ ምፈጭበት ዕቃ ገለበጥኩኝና ፈጫሁትኝ ማለት ነው። ሩዝ ፊታችን ላይ ላሉ ጥቋቁር ነጠብጣቦች ያነሳልናል። ፍክት ያለ ፊት እንዲኖረን ያደርጋል። በፀሐይ ለተጎዳ ፊት ራሱ ፍቱን መላ ነው። እንደ ስክራፕ ለመጠቀም ደግሞ ስንፈልግ ጥሬ ሩዝ እንፈጭና የሞተ ቆዳን ስለሚያነሳልን ወዛም የሆኑ ሰዎች በውሃ ብቻ በጥብጠን መቀባት ነው። ድራይ እና ኮምቢኔሽን የሆነ ስኪን ያላችሁ ሰዎች ደግሞ በማርም ሊሆን ይችላል፣ በቪታሚን ኤ ጠብታም ሊሆን ይችላል፣ ብጥብጥ አድርጋችሁ መቀባት ነው ማለት ነው። እንደምታዩት በጣም ደስ የሚል ማስክ አዘጋጅቻለሁ ማለት ነው። ሽታው ልነግራችሁ አልችልም እንዴት ደስ እንደሚል ብሉኝ ነው የሚለው። ከለሩም እንደምታዩት በጣም ነው የሚያምረው። በእቃዎች እንደሚመቸኝ አድርጌ ካስቀመጥኩ በኋላ ትንንሾቹን በበረዶ እቃ ገለበጥኳቸው ማለት ነው። ያቺ አንዷ ብቻ ትልቁ ትበቃኛለች ብዬ፣ ምክንያቱም በረዶ ቤት ነው ማስቀምጠው፣ ለረጅም ጊዜ ይጠቅመኛል። የቺኛዋን አንዷን ደግሞ ፍሪጅ በራፍ ላይ አስቀመጥኳት። ከዛ በኋላ እሱን ከመጠቀሚ በፊት ምንድነው በመጀመሪያ የማደርገው በቀሲል ነው ፊቴን የምታጠበው። ሳሙና ፕሮዳክት በጣም ቆይቻለሁና በቀሲል እንደምታዩት ፊቴን ማሳጅ አረገዋለሁኝ ለ1-2 ደቂቃ ያህል በደንብ አሽቼው። ከዛ በኋላ ትጥብልና አሁን የሰራሁትን ማስክ ደግሞ እቀባዋለሁኝ። እንደምታዩት አሁን ያዘጋጀኋት ማስክ ናት። በጣም ነው ሽታው ደስ የሚለው። እግዚአብሔርን በቃ ሞክሩት። በጣም ደስ የሚል ነገር ነው ያለው። ከኬሚካል ነፃ የሆነ ነገር ነው። ምንም አይነት መጥፎ ጠረን የለውም። ቀደስ ሲል ፊት ላይ ራሱ ውስጥ ቀቡት። የእውነት ነው የምላችሁና የታጠብኩት ፊቴን ራሱ ለስ ባለ ውሃ ነው። ምክንያቱም የቆዳዬ ቀዳዳ ከፈትፈት እንዲል ማለት ነው። ከዛ ይኸው እንደምታዩት ፊቴ ላይ በደንብ አድርጌ ቀባሁትኝ ማለት ነው። ላያችሁ ላይ ድርቅ እስኪል ድረስ በደንብ ምጥጥ አድርጎ ፊታችሁ ላይ እስኪይዝ ድረስ የፈለጋችሁትን አክቲቪቲ ቤታችሁ ውስጥ ማድረግ ትችላላችሁ። በጣም ተወጥሯል። ይሄንን መስሏል። ታጥቤ ደግሞ እመጣለሁ ማለት ነው። እንደዚህ ከው እስኪል ድረስ መጠበቅ አለባችሁ። ላያችሁ ላይ በጣም ደርቋል። እዩት እንደምታዩት ድርቅ ብሏል፣ ክው ብሏል። በጣም ነው ማስፈራው። ግን በኢየሱስ ክርስቶስ ስም ጌታዬ ሆይ ግንባሬ ታጥቤ ደግሞ እመጣለሁ ማለት ነው። የምታጠበው በምንድን ነው? በቀዝቃዛ በንጹህ ውሃ ብቻ መታጠብ ነው። ከዛ በኋላ ተመልሼ መጥቼ ያሳያችኋለሁኝ። ይኸው ታጥቤ መጥቻለሁኝ። እንዴት ደስ እንደሚል ለስላሴው ፊቴ ልነግራችሁ አልችልም። በጣም ደስ ይላል። እሱ ብቻ አይደለም ደግሞ ጠረኑ ስቲል አይለቅም። ታጥባችሁ ራሱ አይለቅም። ደስ የሚል ጠረን አለው ምናምን ነገር እና እናንተም እንደዚህ ፊታችሁን ተንከባከቡ። ውድ ፕሮዳክት ከመግዛት ምናምን ተቆጠቡ። በቤት ውስጥ የሚሰራ ነገር ጥቅሙ ምን እንደሆነ ታውቃላችሁ? ሽታ አይኖረውም፣ ከኬሚካል የጸዳ ነው እና በቃ ያን ያህል የሚጎዳ ነገር የለውም። ግን ቤት ውስጥ የሚሰሩ ነገሮች ሁሉ ጠቃሚ ናቸው እያልኩ አይደለም። እኔ ቤት ውስጥ በሚሰሩ ነገሮችን ተጎድቻለሁኝ። ነገር ግን ለድራይ ስኪን ነው ለኦይሊ ስኪን ነው ወይስ ለኮምቢኔሽን ስኪን ነው የሚለውን ነገር ለይታችሁ ማወቅ አለባችሁ። እሱም ለይታችሁ ሳታውቁ የተጠቀማችሁለት ግን ራሳችሁን ትጎዳላችሁ ማለት ነው። ምክንያቱም እኔ ብዙ ኤክስፒሪየንስ አሳልፌያለሁኝ። የተገኘውን ሁሉ አፕላይ ያደረኩኝ ምንም ቢሆን የቤት ውስጥ ነገር ነው አይጎዳም እያልኩ ማለት ነው። ስለዚህ ተቆጠቡ ብላችሁ። አሁን እዚህ ጋር አክኒ ያለችብኝ ቆየሽ ከወጣች በጣም ወፍራም ሆኖ ነበር የወጣ ካልነካው ቀረው ራሱ ሞሽሹ ይውላችሁ ገባ። በሂደት ደግሞ ታዩታላችሁ። ሌላ ቪዲዮ ታዩኛላችሁ። ሙልጭ ብላ ጠፍታ ታገኛታላችሁና በሂደት መጥፋቱ አይቀርም። የነካችሁት ዕለት ግን አብራችሁ እንዲዘልቅ አብራችሁ እንዲኖር ነው የምታደርጉት ማለት ነው። ስለዚህ እጃችሁን አሳርፉ። አትንኩት። ይሁን
ቢኖር ላያችሁ ላይ ለአንድ ሳምንት ነው ብትቸገሩ። ከዛ ግን ዘላቂ የሆነ መፍትሄ ነው የምታገኙት። የነካችሁት ዕለት ግን የእድሜ ልክ አብሯችሁ እንዲዘልቅ ነው የምታደርጉት። ስለዚህ የአንድ ሳምንት ብትቸገሩ ይሻላል እድሜ ልክ ከመቸገር። እንግዲህ ሁሉንም ነገር እንዳያችሁት ነው። በጣም ቀላል ነው፣ ሽታው ማራኪ ነው። ከአዘገጃጀቱ እስከ አጠቃቀሙ ድረስ አሳይቻችኋለሁ ማለት ነው። በቀና ልብ ለሌሎች ተደራሽ እንዲሆን ሼር በማድረግ ቪዲዮን ከወደዳችሁት ደግሞ ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እንድንገናኝ ሰብስክራይብ ማድረግ እንዳይረሳ። የምለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሳችሁ የደውል ምልክቱንም መጫን እንዳትረሱ። ወዳችኋለሁ። ባይ